በቀደም ሲታወሩ ነበር ይሄን ሳምንት ስለ ዘፈኑ ማለት ነው። ዘፈኑ ጫው አለበት። ታንክ ዩ ጫው አለበት። 4 ነጥብ። ለኢትዮጵያ ሕዝብ አይመችም እንደዚህ ይፈልጣሉ ገለመሌ ቆረጠ ፍለጥን። ለኢትዮጵያ ሕዝብ የሚመች ዘፈን አይደለም። እኔ ጅማ ነው ተወልጄ ያደኩት። ለኢትዮጵያ ሕዝብ የሚመጥን ዮኒ፣ ለኢትዮጵያ ፍቅር፣ ለኢትዮጵያ አንድነት እንጂ 4 ኪሎ ማለት ለሁሉም ለ120 ሚሊዮን ሕዝብ የሚሆን ነው እንጂ ለአንድ ብሔር ብቻ አይደለም። ታንክ ዩ አይደለም። አዳ ልጅ እንደዚህ ነው በፍጹም አይደለም እንጂ እና አብይ ራሱ እድል አግኝተህ ብትጠይቀው ለኦሮሞ ብቻ ነው አይልም። 4 ኪሎ ትክክል። 4 ኪሎ አዲስ አበባ ለሁሉም ለ120 ሚሊዮን ሕዝብ ነው። ዮናስ እስማማ ማን ለኦሮሞ ብቻ፣ ማን ለአማራ ብቻ፣ ማን ለትግሬ ብቻ፣ ለሁላችንም ነው አዲስ አበባ። ትክክል። የኢትዮጵያ ሕዝብ ዋና ከተማ ነው። 4 ኪሎ ደግሞ የኢትዮጵያ ሕዝብ ሊደር መቀመጫ ነው። ሀገር የመረጠውን ማለት ነው። ይሄ ዘፈኖቻቸው ብዙ ጊዜ እንደዚህ አይነት ዘፈኖች ይዘፍናሉ። ብዙ ጊዜ እኔ አሁን ለምሳሌ ይሄ እንትን እንደዚህ ቆረጠኝ ፈለጠኝ ማንም ሰው ደግሞ ከዱጫ ይሁን ውጣልኝ የሚል ዘፈን እኮ አለ። አዲስ አበባኛ ውጣልኝ የሚል ዘፈን አለ። እንደዚህ አይነት ነገር አለ እንዴ? who are you ማን ነው እሱ? እሱን ነው የምልህ። ኢትዮጵያ ሕዝብ እየተዶ ሌላኛው ኢትዮጵያ ሕዝብ ይሰማ እኔ ዮኒዬ ሁነተኛ ነገር ላይ ለምን ቤተሰብ አይሆንም? ምን አሳልፌ ነው የሚሰጠው? አይ ዶንት ኬር። ክበርልኝ ማን እንደዛ ነው። አሁን ሌላኛው ደግሞ አንድ ከሚኒሶታ የሚኒሶታ አሸባሪ እናንተ ውስጥ ገብቶ ስለዛ ነገር አውርቶ ነበር። እንግሊዝኛውን እያሳመረ ያ ቀዌ የሚሉት እብድ ያ ቀዌ የሚሉት ሲጀመር ስሙ ቀዌ ክላሽ ነው። የውጊያን የሚፈልግ ነው። ይሄ ጥሩ አይደለም። አባቱ ውጊያ ይፈልጋል። ይሄ ዝምባ ኦሮሞች በጣም ልንገር ስለሱ ኦሮሞች ሶማሌ ነው ኦሮሞ አይደለም ይሉታል። ሁሌ አይፈልጉትም። እዛ አካባቢ ወደ ሀረር አካባቢ ይሄ ድሬዳዋ አካባቢ ሶማሌኛ አይደለም። ዝምባም ሶማሌ ሞቃዲሾ የነበረ ዝምባም መጥቶ ነው የሚቀባጥረው። ለኢትዮጵያ ሕዝብ የሚመጥን አይደለም። 4 ኪሎ በፍጹም ደግሞ እኮ የሚሃላው እንጂ 4 ኪሎ ማለት ለኢትዮጵያ ሕዝብ ኢትዮጵያ ሕዝብ መርጦ የሚያስቀምጥ ነው። ዲክታተርም ይሁን ዮኒ ቀውስ ነው። ዲክታተርም ይሁን ኢትዮጵያ ሕዝብ የኢትዮጵያ ሊደር መቀመጫ ነው እንጂ የብሔር መቀመጫ አይደለም። ትክክል። ኦሮሞን ሕዝብ ብቻ የሚመለከት አይደለም 4 ኪሎ። ያን ነው እኮ የምልህ ብሮ። የሁላችንም የኢትዮጵያ ሕዝብ አሻራ ያለበት ነው ይሄ። እዚህ ላይ ውሸት የሚባል ነገር እኔ ውሸት ወንድ የሆነ ሰው ግባና አውረኝ ከኔ ጋር ኦሮሞ ይሁን አማራ ይሁን አይ ዶንት ኬር። እዚህ ላይ እኔ ወደኋላ አልልም። እኔ አይ ክበርልኝ። ይሄ ነው የምለው። በተረፈ ይሁን ነበር ማብሮ ሳምንት እንዴት ነበር? ሳምንት ጥሩ ነበር። የፍቅር እንትና ሳምንት ነበር። ዘፈን አቁማል። በሰላም ነው? ምን ተፈጥሮ? ብዙዎቹ ዘፈን አቆምኩት። እንዴት መሰለህ? ብርድ መጣ ይሆናል። ሩጫ እንደዚህ እኔ መንደላ እያልኩ ሸከሽካለሁ ህወሓትን ስለረገጠችልኝ። እነሱ ዮኒ ማኛ ቦሌ ቦሌ በሚለው ጨፈረ ብለው ፖስተቱት። ያ እሺ፣ አዲሱ ፕሬዝዳንት ገና ማይሰራ ሳይሰራ ደግሞ ጀጅ ላድርገው እንደ ይስራ እንጂ ምን አበባ መቀበል ነው። የኢትዮጵያ ፕሬዝዳንት መሆን እኮ ቀላል። እማማ ዝናሽ መሆን ይችላል። ምን ትርጉም አለ? እማማ ዝናሽ ፕሬዚዳንት ቢሆኑ አበባ ይቀበላሉ፣ የሞተ ሬሳ ደብዳቤ ይጽፋሉ፣ ምናምን አለቀ። ምን ጥቅም አለ? ማንም መሆን ይችላል የኢትዮጵያ ፕሬዚዳንት። ለዚህ አይደል እኔ መንሱር ልሆን ያለው? እውቀት አይጠይቅም። የኢትዮጵያ ፕሬዚዳንት መሆን አበባ ተቀባይ ማለት ነው አይደል እንዴ? ለንደን ፋኖማ ጀግኖች ናቸው። መቼም በታሪክ ካስቀመጥኳቸው ሰለሞን ቦጋለ፣ መኩ ፋኖና ለንደን ፋኖ ታሪክ የኢትዮጵያ ሕዝብ በታሪክ ያስቀምጣቸዋል።
አይኖ ሽቶ ሊረጭ ነው አላለም። ያ ገና ነው። አንተና አሁን ለምሳሌ በፕሬዝዳንት ደረጃ ምንም ያልሰራውን ሰውዬ ምን አረገ ብዬ ስሙን ላጥፋ? አይነፋ። ኦኬ ቤቢ ላቭ ዩ። ኦኬ ኦልራይት ላቭ ዩ ቱ። እሺ ጃኒ ምን አረገች? ምን ነው ዝም አልክ ገለመሪ የምትሉኝ? ምን አጠፋች? ጃኒ ተሳስታለች። የተሳሳተችውን ደግሞ ይቅርታ ብላለች። የምትኖረው ኢትዮጵያ ነው። ኢትዮጵያ ያሉት አስፈራሯት። ከዛ መልሳ አረገችው። እንትናንም እንደዛ ነው ያደርጉት። ማነው ስሙን? መንሱርንም አስፈራሩት። ከዛ በኋላ መልሶ ለጠፈው። ሌላስ ዳልቻ ከብቱንማ ከነ ልጆቹ ለጥፌ በስነ ስርዓት ነገርኩት። አያቸው አይደል? እንደዛ ነው ጨዋታ። ኤኒ ኳስችን? ጥያቄ አላችሁ? ቹቹማ ብቃት አያቸው አይደል? ቴዲ ቤት አሳገድኩት። ቴዲ ቤት አሳግጀዋለሁ። የስ ይሄ ብቃት ነው። በቃ አብርሃም ይመቸኛል በጣም። አብርሃምን ከጠየቃችሁኝም አሁንም ነግራቸዋል። እኔም የምጠላቸውን ከእኔ በፖለቲካ ምንም የማይጠቅሙ ሰዎችን እያወጣ ታሪካቸውን የሚዘግብልኝ ስለሆነ እንደ አብርሃም የሚመቸኝ የለም። የስ አብርሃም አያችሁ እንዳለ ኮልኮሌዎችን ዶክመንታቸውን እያወጣ ያሰጣልኛል። ስለዚህ አብርሽ በጣም ነው የሚመቸኝ። ሮማን ጨጨብሳ ጨርሰናል። እኔ